ኦኬ ሰላም እንዴት ናችሁ? አሁን ማሳያችሁ ግዕዝኛ ያው የአማርኛ ፎንትስ ፎኔቲክ ሶፍትዌር ምናምን ሳያስፈልገን ምንም ሶፍትዌር ሳያስፈልገን ከዊንዶውስ እንዴት አድርገን ግዕዝ መጠቀም እንችላለን የሚለውን ነው። ስላይዱን ላሳያችሁ። ዊንዶውስ 7 8 እና 10 ላይ ግዕዝ ወይም ደግሞ አማርኛ ለመጻፍ ከፈለጉ ሁለት አማራጭ አለ። አንደኛው ቪዥዋል ግዕዝ መጫን ሲሆን ቪዥዋል ግዕዝ ሶፍትዌሩ ማለት ነው። ሁለተኛው አማራጭ ደግሞ ራሱ ማይክሮሶፍት ካምፓኒ ከዊንዶውስ 7 8 እና 10 ኦፐሬቲንግ ሲስተም ጋር የጨመረው የቋንቋ ምርጫ አለ። ይህ አፕሊኬሽን ብዙ ቋንቋዎችን ያካተተ ሲሆን አረብኛ ምናምን አሉት ታውቃላችሁ። አሁን የምናየው አማርኛ ቋንቋ እንዴት መጠቀም እንደምንችል ነው። ሌላ ቋንቋ ተጠቅማችሁ ለመጻፍ ከፈለጋችሁም አሁን በምናየው በተመሳሳይ መንገድ ቋንቋ መርጣችሁ መጠቀም ትችላላችሁ። Let's see how to add Amharic step by step practically. Okay. ኮንትሮል ፓነል ውስጥ እንገባለን። እዚህ ጋር ምን ይላል? ክሎክ ላንጉዌጅ ኤንድ ሪጅን ላንጉዌጅ እዚህ ጋር አለን። ዘን ላንጉዌጅ እንመርጣለን። ከዛ አድ ላንጉዌጅ። አሁን ስንት ቋንቋ አለ? እሺ ማአት ቋንቋ ነው። እነዚህ ቢ ሲ ዲ ያለ በጣም ብዙ ቋንቋዎች ነው ያሉት። ኦኬ አሁን አማርኛ እንመርጣለን። አማርኛ ስንመርጥ እዚህ ጋር አታያችሁት? አሁን ለምሳሌ ሪሙቭ ላድርገው እንድታዩት ማለት ነው ዲፈረንሱ። ሪሙቭ ሳደርገው ከዚህ ጋር ጠፋች። አሁን አዲስ አደረገው ደግሞ ታዩታላችሁ። አዲስ አደረገው ትመጣለች እዚህ ጋር። አሁን እዚህ ጋር አማርኛ መጣ ማለት ነው። እሺ አድ ሌላ ቋንቋ ባንግላዴሽ ህንድኛ ማለት ነው። እሰይ ባንግላዴሽ ቋንቋ መጣ ማለት ነው። ደስ ያላችሁ ቋንቋ እንደዚህ አድ እያደረጋችሁ ትሄዳላችሁ። አረቢክ የመን ቱኒዚያ ዩናይትድ አረብ ኤሚሬትስ ዩናይትድ አረብ ኤሚሬትስ ወሰድኩኝ። አሁን አያችሁ አረብም መጣ። ዩናይትድ አረብ ኤሚሬትስ፣ ባንግላዴሽ የህንድ ነው። አምሃሪክ እያለ ብዙ ቋንቋዎችን አድ ማድረግ እንችላለን። ሪሙቭ ማድረግ ስንፈልግ ደግሞ ሴሌክት እናደርጋለን። ሪሙቭ አማርኛ ብቻ ይቀራል። ያው እንዳያችሁት በጣም ቀላል ነው። አመሰግናለሁ። ሰብስክራይብ ማድረግ እንዳትረሱ። አንዳንድ ጥያቄዎች ካላችሁ ደግሞ በጂሜል መላክ ትችላላችሁ። ፌስቡክ ፔጅንም ላይክ አድርጉልኝ። ሌላ ጊዜ እንገናኛለን። አመሰግናለሁ።